ብዙዎቻችን የምንወደው ድምፃዊ አብዱ ኪያር ምን ሆኖ ነው ፊቱ እንደዚህ የሆነው? ምን አጋጥሞት? ይህ ድምፃዊ አብዱ ኪያር ምንድን ያጋጠመው? እግረኛው ሚዲያ በቁጥጥር ስር ውሏል። ምን አይነት ወንጀል ቢፈጽም ነው? ምን አይነት ድርጊትስ ቢያደርግ ነው ለእስር የተዳረገው? የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረም። ሌላው ደግሞ በትግራይ ልብ የሚነካ ነገር እየተከሰተ ይገኛል። ህፃናቶችና እናቶች እንባቸውን እያነቡ በሰላም መኖር መግባት መውጣት አልቻልንም፣ ከትምህርት ቤት ሁላ የታገትን የተወሰደን ነው እያሉ ይገኛሉ። ትግራይ ያሉ የ12ኛ ክፍል ተፈታኞች ከፍተኛ የሆነ የአፈሳ ስጋት አለብን እያሉ በተደጋጋሚ እየጻፉልኝ ነው። እነዚህንና ሌሎች ነገሮችን በዛሬው ቪዲዮ አካትቼ መጥቻለሁ። እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ አበረታቱን። ቀጥታ ወደ ቪዲዮአችን ሌትስ ጎ። ሳትጠራ ድግስ ሄደ በሙድ ሲያስወጡ። እስኪ ምን አይነት ነገር ነው? ኧረ ፈጣሪ ጭራሽ ሳትጠራ ሄደ በሙድ ሲያስወጡ። እስኪ እንመልከት። ምግብ ፍለጋ ነው የሚመስለው። ምግብ ፍለጋ ነው የሚመስለው። እስኪ እቺኛዋም ሙድ ዛሬ የምትመለከቱ ካላችሁ የምትጠቀሙት ባይነኝ። በተለይ ከሰርግ ሳትጠሩ ሄዳችሁ ምግብ ለማንሳትም ቢሆን እንደዚህ ያላችሁ በቃ ማንም አይነቃባችሁ። የደስታ ምናምን ዘፈን ሞቅታ ነው ምናምን ብሎ ነው የሚያስበው። ተጠቀሙበት። ተመችቶኛል ነው የምላችሁ። የፈተና አንድ ጃምቦ ያላበው ሮጦ ነው ያላበው። አይ ወይባ ገብቶ ነው እንዴ? ማዘሯ የምትሰራልሽ ዘመን ጥየቃ የእንግዲህ ልጅ። ኧረ ማዘሯ ምን እሺ እንዴ? ጭራሽ የርቀት ትምህርት ቤት ማስገባ እሱም ርቆ እዚህ ላገኘህ አንተ አምቡላም። ኧረ ላይብረሪው ሞልቶብኝ እኮ ነው። አይሙላልህ። በዚህ እድሜ ያላበውን ያዘዝክ በእኛ እድሜ ደማው ልታዝነው አንተ ልምድ አዋላጅ። ኧረ ማዘሯ ከፍቶኝ እኮ ነው የምጠጣው። ክፉን ይከፋዋል እንዴ? ወይ ካልሆነ ይሄ ቪዲዮ ስንት ላይ ከገባ ከቤት ትወጣልኛለህ የሚለውን ቻሌንጅ ልጀምረው እንዴ? አሽምርጥያ ሲያላቦ ይላል። አስንዬ ትናንትና እኮ የሶስት ቦኖስ አትከፍኝ እኮ ነው ሄድሽ። አንተ ጫጩት ፊት ፈንገል አይወራም። ልክ ነህ። ችግር የለም ከዛሬ ጋር ከፍለዋለሁ። የሱም የትምህርት ቤቱ ክፍያ ነበር። ትምህርት ቤቱ እዚህ ከሆነ አብረን እንማራለን። እናትና ልጅ ከአንድ ቤት ደስ ይላል። የኔም ያልበዋ ላስንዬ አንድ ያላበው የፈጠነ አስባለ እናትና ልጅ እዛው ተገናኝተው እሷም ልጠጣ ነው በሞድ። ያበዳ ሀሳብ ነው። እንደዚህ አጋጥሟችሁ ያካለ ኮሜንት ላይ አስቀምጡልኝ። መጠጥ በዚህ አጋጣሚ ጥሩ አይደለም። እኔ አልጠጣም፣ ግን መጠጥ ሰዎች እስኪ እንደዚህ አይነት ነገር አጥፎች ከሆነ ኮሜንት ሴክሽን ላይ አስቀምጡልኝ። እቺ ግን በጣም ምርጥ ሀሳብ ነው። በቃ ጭራሽ እሷ የመከረቻት እኮ ነው። ምን ልትሰራ ደስ ሲጀምር እናቷ አላዘበው ተለይ መገናኘታቸው እርስ በርስ መሸፋፈኛ ምናምን እያመጡ ነው ሀሳባት ማለት ነው። ይመቻችሁ። በቸኩል ይበላ ነበር። አብላ ብላች። ኧረ በቃኝ ብላ ወላሂ በቃኝ። ብሉ ብሉ አብላ። ኧረ ለነገ ይቀመጥ። ለምን ነው የሚጣደፈው? ተቀምጦ አይበላም እንዴ? መብላቱ እስካልቀረ ቁጭ ብለህ ብላ። ኧረ ተው እንደም ደግሞ ጎራረሱስ ያንን ላኮ ጀዋታ ይበላል። ጭራሽ ቁጭ በደግ የሰራ ነው የምትበላው። በዛም ሌላ ምግብ አለ እንዴ? ተረጋጋ። እንደዛ አይነት አይቻላልም።
በቸኩል ይበላ ነበር። ኧረ ያንሷል። ሌላ ቃሉን ቢፈለግለት ጥሩ ነው ለዚህ ሰውዬ። መብላት ውስጥ ካልቀረ ቁጭ ብለህ መብላት ነው የሚወስድብህ እኮ የለም። ወዴት ነው የምትሮጠው? ምግቡ እዛው አለ ብለህ ተብላል። በዛ በኩል እኮ ሌላ ምግብ አሳይተው ምናምን ያስገቡጁ ያለው ነው የሚመስለው። አበሻ አዲስ ነገር እየፈጠረን ነው። ምዕራባ አዳዲስ ነገሮችን አሁንም ፋሚሊዎችን እንቀጥላለን። ገና ወደ ዋናው ርዕሳችን አልገባንም። ትኩስ ዜናዎችን ዛሬ ልታውቁ የሚገባቸው ነው የማሳያችሁ ማለት ነው። ይህን ቻናል የተከታተላችሁ ካላችሁ አሁንም ተከታተሉ። አላለቀም። ፈታ እያላችሁ እንደሆነ በኮሜንት እስኪ አስቀምጡልኝ። ሞራሌን በዛው ሞቲቬት አርጉት። ታዋቂ ከመሆንና ሀብታም ከመሆን የቱን ትመርጣለህ? ደሃ ኧረ ሰምቶ ነው ግን ሳይሰማ ተቻክሎ ይመስለኛል ይሄ ሰውዬ። ደሃ መሆን ምኑ ነው ደስ የሚያሰኘው? ደሃ አልጠላም፣ ግን ድህነትን በጣም ነው የምጠላው። በቃ ታውቃላችሁ፣ ብር ያጣ ሰው ምን ያህል እንደሚቸገር ሁላችንም እናውቃለን። እዚህ ደሃ መሆን ወድጄ ነው ምናምን እንትን እሱ ውሸቱን ነው። እርግጠኛ ነኝ 100%። ደሃ ጋር ነው ሰላም ያለው ምናምን ልትል ትችላለህ፣ ግን ብር ግዴታ ነው። በቃ አሁን ከፈጣሪ ቀጥሎ ማን ነው እንትን የሚያደርግ ካልክ ብር ነው። በቃ ሰው ሁላ ፈጥኖ ይደርስልህ። ብር ካለ ሁሉ ነገር በቃ ተመቻችቶልህ ተደስተህ ችግርን ፈተህ ተደስተህ ፋሚሊን አስደስተህ መኖር ትችላለህ። እና እስኪ እንስማው። ሳይሰማ ነው ብዬ ነው የማስበው። ጥያቄ ይደገምሽ። አሁን ጥያቄው ልድገምልህ። ከታዋቂና ከሀብታም የቱን ትመርጣለህ? ታዛዥ። ይህም ጆሮ ላይ ችግር አለበት። ኧረ ታዛዥ ወንድም መርቅና እንደገባው ምንድን ነው ጥያቄውን በደንብ ስማ። ድገምልኝ ምናምን ብሎ ጭራሽ ይሄማ አሽሙር ነው የሚሆነው። እዚህ ጨዋታ ላይ የሚገቡ ሰዎች በቃ ይመቹኛል። አንዳንዱ ማይሰራው ነገር የለም። በሪከርድ ምናምን እንዳለ ረስቶ መልስ ምናምን ይናገራል። ያን ያለ እኮ 5,000 ብር ነው። ምን ብዙ ቢሆን እኮ ብትሉ ይባላል። ግን ያን ያለ ራሳችሁን ባታስበሉ ጥሩ ነው። እና ይመችህ። ታዛዥም መሆን ጥሩ ነው። የመረጥከው ሀሳብ መጥፎ መልሱ መጥፎ ነው ሳይሆን ጥያቄውን ስማ መጀመሪያ። ይመችህ። እያመሻችሁ እየገባችሁ ለምንድን ነው የማትታፈሱት? ይመቻችሁ ትላለህ ደግሞ። እስኪ እንደዚህ አድርጋችሁ የምታውቁ ሰዎች አሳዩን። እስኪ ኮሜንት ላይ በእጅ በልጫን ነው ስናለን እኛንም አዛምዱን እንጂ እስኪ ምንድን ነው እናንተ ብቻችሁን ብቻ። እኛም በዚህ አፈሳ ያስቸግሮናል። እኛም በዚህ ወይ ልንሞክረው ነው። በኋላ ግን የባሰ አደጋ ውስጥ ከከተታችሁን ተጠያቂ የምትሆኑ እናንተ ናችሁ። ለማንኛውም ይመቻችሁ። ማምለጫ ወይ ሊሆን ይችላል በዚህ ሰዓት እንኳን እሱ አይደለም ሌላም ብዙ ነገር አለ። ዋናውን ነው ያዛችሁ። ፋሚሊ ብር ሲሰጠኝ ድሮ አሁን ግን በቃ አሁን ነው ሼም እየያዘን ያለው አይደል? ሀሳቡ ጥሩ ሆኖ ሳለ ግን ምን መሰላችሁ? አሁን ነው እንደው ከቤተሰብ ብር መጠየቅ እንትን እያሸመቀቀን ያንተን እያደረገን ያለው። በፊት እኮ ዝም ብለን እንጠይቃለን እነሱም ይሰጣሉ። አሁን እንደው ተቃራኒውን የሰራው ማለት ነው። የድሮው አሁን ሆኖ የአሁኑ የድሮ ቢሆን ጥሩ ነበር። ግን ቢሆንም ሀሳቡን ለመግለጽ የተጠቀምኩት ጥሩ ነው። አሁን ስለቸገረን በፊትም ብር እኮ የለንም። እንደው አሁን ከራስህ ተፍጨርጭረን ብር ለማግኘት ነው የምትታገለው። ለዛ ይሁን አንዳንዶቹ አለን እኮ ድሮም አሁንም ከቤተሰብ ጣጣ የምናደርግ ቅጠል እንደመልቀም ማለት ነው። ቢሰጡን ጥሩ ነበር፣ ግን አሁን የሰጡን አይደለም። አዝናቡ someone was telling him a secret.
ሰው የተመለከታችሁ እዚህ ጋር ምንድነው ማን እንዳይሰማበት ነው ወይስ ስፒከሩ ያሰማ? ሸፈነው እኮ ሙሉ ስልኩን ወይ ክተቶ ጆሮ ውስጥ። ኧረ በየነ የማ ከሚስጥር ያለፈ ነው። ምን አይነት ሚስጥር እንደሆነ ላይ ያጠያይቃል። እስኪ ሙሉውን እንመልከት። መስጠት ውስጥ ነው ያለው። በሻ የኑሮ ውድነቱ ምኑ ተደራርቦብን እኮ በቃ የምናደርገውን ነገር ሁላ ወይ ጫጫታ ምን ያህል ጫጫታ ቢኖርበት ነው አሁን? እሺ ምን ይባላል? ሰብ በሌለበት እንግዳ ሲመጣ ምን ማቅረብ እንዳለብኝ የማላውቀው ነው። እስኪ እንመልከት። ይህ ነገር ሁላችሁም ጋር ያለ ይመስለኛል። ቤተሰብ በቃ ወደ ውጭ ወጥቶ ያለ ዘመድም ይሁን ሌላ የቅርብ ሰው ሲመጣ ምናምን ምን እንደማቀርብ ምን እንደምናዘጋጅ ግራ ለሚገባን ሰዎች ማለት ነው። እኛ ጋር አብዛኛው ጊዜ ከመጣ ቶሎ ደውለ መጥራት ነው እንጂ ቶሎ አለመግባቱ ይሻላል። እስኪ እንመልከተው። ልይቷ ምን ይዛ እየመጣች ምን እያቀረበች ነው? ጭራሽ ጥሬ ሰውየው ራሱ ሰርቶ እንዲበላ መሆን አለበት። ይሄውን ጭራሽ ጥሬ ሽንኩርት ሁሉም ነገር ጥሬ ወይ እያየ እንዲሰራለት ነው በምርጫው ምናምን። ይመጣው ክሬቲቪቲዋ አንደኛ። እስኪ እንደዚህ የምታደርጉ እህቶቻችን ኮሜንት ላይ አስቀምጡ። አንዳንዶቹ አላችሁ በቃ ፋስት ስለሆናችሁ ጠቅጠቅ ሰርታችሁ ያለው የምታቀርቡ በርቱ። እናንተ ግን እንዲህ ሽንኩርት በጥሬው የምታቀርቡ ሰዎች ዋ ፋዘር ስራ የሌለው ቀን ቤት ስንተኛ ማለት ነው አብዛኛዎቻችን። ሰዎቻችሁ ጋር ይህ ነገር ያለው ይሄ በቃ 100% ሪል የሆነ እውነታ ነው ማለት ነው። ምክንያቱም እኔ ሁላ አጋጥሞኝ ቁጭ ብለህ ተኝተህ እንግዳ ይዘህ በጣም ተዝረክርከ እያለ አንዱን ላያችሁን ገና ሽንት ቤት ተቀምጦ ቀለም ለማስቀባት ሰው ይዞ ሲገባ ፋዘሩ ወይ ስራ ስጡን ፋዘሮች ምንድን ነው እናንተ ቤት ስትሉ እኛስ እሺ እኛ ወዴት እንሂድ? ስራ ፈለግን ያጣን ያለውን ነገር ለመስራት ተፍተፍ እያለን ወደን አይደለም የምንተኛው እንተኛበት። በዚህ መልኩ እስኪ ልናገር እንጂ እውነቱን ያለበለዚያ ከባድ ነው። ሀበሻ እናቶች ልክ ብቻቸውን ሲሆኑ ማይ ቡና ማፍላት ግን አታስለማምጂኝ እያደኩ ስለሆነ አሁን ገና ነሽ። እሺ ስታርጊ ሁሉም ሰዓት አለ ይደርሳል። ስታርጊ በደንብ ትስለማመቻለሽ። አሁን ገና ነሽ። እሺ ማይ እማዬ አቤት። በኋላ ዶሮ ስትሰሪ መገነጣጠሉን አታስተምረኝም? ሁሉም ጊዜ ያለው እሺ፣ ሁሉም ይደርሳል ገና። እሺ እማዬ። እማዬ በኋላ እንጀራ ስትጋግሪ አታስለማምጂኝም? ቆይ አንቺ ገና ነሽ፣ ገና ብዙ ጊዜ ያለሽ። ቆይ ትለምጃለሽ። እሺ አይበለጥኝ። በቃ ትንሽ ነው የሚቀረኝ። አሁን ጨርሰን የሀበሻ እናቶች ግን ይመቻቸው ነች። ቤት ከራሳቸው ጋር ሲሆኑ በቃ እኮ እንደ እንትን ነው የሚያደርጋቸው። በቃ ታውቃለህ ሰባይተኛ ምናምን አንተን ለማጣጣል ሁላ ግን የሆነች ሞመንት የጠበቁ ያለ ነው የሚመስለኝ። አሁንም ቪዲዮ ላይ እስኪ ከሰው ጋር ሲሆኑ የቀድሞ ቤት ብቻቸውን ሲሆኑ አሁን ከእንግዳ ጋር ሲሆኑ እስኪ እንመልከታለን። ቡና ማፍላት ብታስለምጃት ጥሩ ነው እኮ። ቆይ ስንት ጊዜ ነው ስራ ተማሪ ልመጂ መጀልኩሽ? አንቺ እኮ ምንም ማሰኝ በቃ እንዴ ወሸከሪያ
ለፋሚሊዎች እናቶች ክብር አለኝ ለእናንተ። ግን እችኛዋን ጸባያችሁን ብትሆ በጣም ደስ ይለኛል። በቃ ይሄ ጸባያችሁ እኮ ነው። አቤት አቤት እንዴት እንደሚያቃጥለኝ። በተለይ እንግዳ መጥቶ ፊት ለፊት አቅርባችሁን የምታዘረጥጡን ነገር በጣም ነው የከበደኝ። ሞራላችን ተጎዳ። ምን እናድርግኛ? ወይ እንዳ ተደረቀ ቁጥጥር ለእንግዳ ሰላም ካላላችሁ ብለው የሚያስጠሩ እነሱ፣ እዛ አስጠርተውን ደግሞ የሚሰረቅተውን እነሱ። ምን ማድረግ ይቻላል? ማልቀስማ አይሻልም ብሏል ሰው። ድርግ ይቻላል። የእውነት ማልቀስማ አይሻልም። 36 ጅብና 3 ዘንዶ አለ። ምንድነው የምታበላቸው? አሁን ሳንቲሙን ነው የምሰጣቸው። ገዝቶ ነው ይገርም። ፈጣሪ ምን ብሏል መሰለህ? ፈጣሪ ያላለው ነገር የለም። ብዙ ነገር ነው ያለው። ዋናው ያለው መያዝ ሳይሆን መስራት ነው። ፈጣሪ እንደዛ አይደለም የሚፈራ ሲሆን ደስ የሚል ነው። ምን ነገር ፈታ ያራዳ ልጅ ያሬድ ነጉ ላለ ይቅርታ ልጅ ያሬድ በፊት በቃ ይመቸኝ ነበር የሰው የሆነ ሰዓት ደግሞ አስጠላኝ። አሁን ደግሞ መልሶ የተመቸኝ ነው። በተለይ ከሰው ጋር ምናምን መነካካቱን ትቷል። በፊት ታውቁታላችሁ ጥሩ ስራዎችን ሰርቷል። ልጅነታችንን በትንሹም ቢሆን አፍታቶን ፈታ አድርጎን አልፏል። አሁን ደግሞ ከእንስሳት ጋር ነው ወይም የእንስሳት ዓለምን ተቀላቅያለሁ በይፋ እያለን ይገኛል። በዚህ ልክ መላመዱ ጥሩ ነው። እስኪ እኛም ሄደን አንድ ቀን ቼክ እናደርገዋለን ልጅ ያሬድን እና እስኪ ምን ትላላችሁ? አሁን ያለበትን ሁኔታ እያያችሁ ያላችሁ ሰዎች ሀሳባችሁን ስጡን። እስኪ ሰዎች መግቢያ ላይ እንደተናገርኩት ድምፃዊ አብዱኪያር ምንድን ነው ያጋጠመው? በጣም ነው ያስደነገጠኝ። እዚህ ጋር እንደምትመለከቱት ፎቶውን በጣም በቃ የለም እኮ የሆነ በሽታ ያለበት እኔ እንጃ። ኧረ የድሮ መልኩና አሁን እኮ ሲታይ በጣም ነው የሚያስፈራው። እስኪ እነሱ አድናቂዎቹ እንዳላችሁ እርግጠኛ ነኝ። የዚህም ያላችሁ እስኪ እንደሆነ እነሱ ድምፃዊ አብዱኪያር ምንድን ያጋጠመው? ከሰሞኑ ማህበራዊ ሚዲያውን ያነጋገረ አንድ ቪዲዮ ተለቆ ነበር። ቪዲዮን ያጋራው ራሱ ድምፃዊ ሲሆን ይዘቱም ለሚያቀርበው የሙዚቃ ስራ ማስታወቂያ ነበር። ነገር ግን በቪዲዮ እንደሚታየው ሰውነቱ በመቀነሱ ምክንያት በርካቶች ኤቢዲን እንዳናጣው ምንድነው የሆነው እያሉ ጭንቀታቸውን በየማህበራዊ ሚዲያዎቻቸው ላይ እያጋሩ ይገኛል። ድምፃዊው በዚህ ጉዳይ ላይ የሰጠው ምላሽ ባይኖርም በርካቶች እባክህ ራስን ጠብቅ በማለት መልእክቶችን እያጋሩ ይገኛል። በዚህ ጉዳይ ላይ አዲስ ነገር ካለ ተጨማሪ መረጃን ይዤላችሁ እመቀርብ ይሆናል። ሰዎች እንግዲህ እንደሰማችሁት ድምፃዊ አብዱኪያር ጥያቄ ያስነሳበት ነገር ምንድነው ካላችሁ እዚህ ጋር እንደምትመለከቱት የፊቱ መክሳት የሰውነቱ መቀነስ ነው እና ሱስ ጀምረው ይሁን እኔ እንጃ ያን ያህል ሱስ ያደረገ አይመስለኝም። ካለበት ያ እሱን ነገር በመቶ ጤንነቱን እንዲጠብቅ እንላለን። አጠገቡ ያላችሁ ሰዎች፣ ጓደኞቹ፣ አድናቂዎቹ በአካባቢ ሄዳችሁ ምን እንዳጋጠሙ ድረሱለት እና ለሚረዳው ሰው ሼር ያደረጋችሁ ቸግሮትም ከሆነ እና እንድናግዘው እስኪ ይሄን ነገር አመቻቹለት። አብዱኪያር ፈጣሪ ወደ ጤንነት ወደ ሰውነት ወደ ቀድሞ ይመልስ እላለሁ ማለት ነው። እንቀጥላለን። አሁን የት ነህ? ከየት መጣ? ከአፋር ነኝ። መታወቂያን አሳይ። መታወቂያማ የለኝም። ታዲያ ማንነትን እንዴት ላውቅ? በዚህ ላስረዳ ወይስ በቃኝ ትላለህ? አዎ እሺ አልፌ ሂድ። ኧረ በቃ አፋር ያላችሁ ሰዎች ይሄ ለእናንተ ነው። በቃ መታወቂያውን ከተጠየቃችሁ መታወቂያ ያስፈልጋችሁም። መታወቂያችሁ ምንድነው? ያያዛችሁት ጎራዴ እሱም መጠቀም ትችላላችሁ። ቪዲዮ ላይ እናንተ ነው ፈታ አርጎኛል። እኔ ያን ያለ እንትን ባይለም ይመቻችሁ። እዚህ ሀገርም እንደዚህ አይነት ነገር ቢጀመር ጥሩ ነው። በቃ ማታ ድንገት ትንሽ ሰዓት አሳልፋችሁ መታወቂያ ምናምን ለሚጠይቃችሁ ሰው ጥሩ ማስፈራሪያና መፍትሄ ነው። ተጠቀሙበት። የእግረኛው ሚዲያ አዘጋጅ ጋዜጠኛ ተክለ ሃይማኖት አዳነ ታሰረ። እግረኛው በሚል ስያሜ በዩቲዩብ የተለያዩ ግለሰቦችን ቃለ ምልልስ በማድረግ የሚታወቀው ጋዜጠኛ ተክለ ሃይማኖት አዳነ በፌዴራል ፖሊስ ቁጥጥር ስር መዋሉን ዘሀበሻ ሰምቷል። ተክለ ሃይማኖት በሚዲያው ላይ በዚህ ሳምንት ከፊንቴክ ጋር በተያያዘ በመኪና ማጭበርበር ከተከሰሱ
አርቲስቶች ጋር ቃለ ምልልስ በማድረግ በሁለት ክፍል እንዲሰራጭ ማድረጉ ይታወቃል። በቁጥጥር ስር የዋለውም ከዚህ ጋር በተያያዘ ይሁን አይሁን ለመረዳት ያደረግነው ጥረት አልተሳካም። የፌዴራል ፖሊስ ግለሰቡን ዛሬ በፌዴራል የመጀመሪያ ደረጃ አንደኛ የወንጀል ፍርድ ቤት ያቀረበው ሲሆን ሐሰተኛ መረጃን በማሰራጨትና መረጃን ለማዛባት በመሞከር በሚል እንደጠረጠረው አስታውቋል። ፍርድ ቤቱም የክስ መዝገቡን ከተመለከተ በኋላ ከፖሊስ የቀረበለትን ተጨማሪ የጊዜ ቀጠሮ በመቀበል ለሐምሌ 28 ቀን 2018 ዓ.ም ቀጠሮ ሰጥቶታል። በመሆኑም እስከ ሐምሌ 28 ድረስ ተክለ ሃይማኖት በፖሊስ ቁጥጥር ስር ሆኖ እንደሚቆይ ሰዎች እንደሰማችሁት ነው። የእግረኛው ሚዲያ የሚያቀርበው ሰውዬ ነው እና እኔ በቃ ሰውዬ አይመቸኝም። አንዳንዴ በቃ የሚያመጣው ለገንዘብ ነው ለእይታው ብሎ የሚጠይቃቸውን ጥያቄዎች አያውቅ ሰውን በቃ እንትን አረግ ታውቃላችሁ የበላይ ለመሆን በቃ በጥያቄ ነው የሚያክልኝ የለም ምናምን ብለው የሚያስብ ነው የሚመስለኝ። እንደዛም ነው አብዛኞቻችሁ ኢንተርቪው ሲያደርግ አይታችሁ ሊሆን ይችላል። እና አሁን የታሰረበት ምክንያት ምንድነው ካላችሁ ፊንቴክ ላይ እንደሚታወቀው ታዋቂ አርቲስቶችንም እንደ መንሱር እነ ሰለሞን ቦጎ ያለ ሰራዊት ፍቅሬ እነሱን የመሳሰሉት ታስረው ነው ያሉት እና እነሱን ኢንተርቪው በሁለት ፓርትም አድርጓል ማለት ነው እና ሐሰተኛ መረጃ እንዲሰራጭ አድርጓል ተብሎ ወይም ተባባሪ ነው ተብሎ ነው ለእስር የተዳረገው ማለት ነው እና ቀጠሮ ወደ ሐምሌ 28 ተሰጥቶታል ማለት ነው። እስኪ ምን እንደሚሆን እናያለን። እና ባለፈው ዜናችን ላይ አላካተትኩትም ነበር ግን መንሱር ተፈቷል ማለት ነው። በዋስ ተፈቷል ከታሰሩት መካከል ማለት ነው። እስኪ ቀጠሯቸውን ተመልክተን ለእናንተ የምናደርስ ይሆናል ማለት ነው። ትግራይ ያሉ የ12ኛ ክፍል ተፈታኞች ከፍተኛ የሆነ የአፈሳ ስጋት አለብን እያሉ በተደጋጋሚ እየጻፉልኝ ነው። ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። ሰዎች እንደሰማችሁት ነው። በቃ ትግራይ አካባቢ ያሉት ድጋሚ እንደድሮው አሁንም ጦርነቱ ያቆመ አይመስለኝም። ህወሓት አሁንም ተነስቶ እያሰቃያቸው እናቶችንም ህፃናትንም በቃ ምን እንደሚሻል አላውቅም። ይሄ ሀገር ላይ እኔ ሰው እንዴት ይኖረሽ? ከዛ ሸሽቶ ወዲህ ሲመጣ እዚህ መስራት አይቻልም የተባለ ነው ያለው። እዛም ሰጥቶ መለወጥ አልተቻለም። ምንም ማድረግ አንችልም። እዚህ ሌላ ቦታ ያለን ሰዎች በጸሎትም ቢሆን በምንም እንጸልይላቸው። በቃ እናቶች ሲያለቅሱ እኔ በጣም ነው አያስችለኝም። በቃ በጣም ነው የሚከብዱ ለማየት ሁላ እና ባካችሁ እንደዚህ አይነት ስራ መስሩ የመንግስት አካላት ባካችሁ ሄዳችሁ እነዛን ልጆች ታደጉ። ቢያንስ አሁን ይባስ ብሎ ደግሞ በትምህርት ቤት ባስ በሄዱበት በዛው በኩል ወደ ግዳጅ ወደ ጦርነት እየወሰዱ ነው ልጆቻቸውን ለማስቆም አቅም ጉልበት የላቸውም። ያላቸው አማራጭ ድንጋይ መወርወር ነው፣ ድንጋይ እንትን ማድረግ ነው። ያ ደግሞ መፍትሄ ሊያስቆም አይችልም። እና ባካችሁ እዛ ያላችሁ ሰዎች ሳይሆን የመንግስት አካላት ይህን ነገር ተመልክታችሁ መፍትሄ ስጧቸው። እና ፋሚሊዎች የዛሬው ቪዲዮ ይሄን ይመስላል። እንደተጠቀማችሁበት ፈታ ዘና እንዳላችሁ መረጃ እንዳገኛችሁ አልጠራጠርም ማለት ነው። ወዳችሁ ፈቅዳችሁ ይህን ቻናል ሰብስክራይብ ያደረጋችሁ እና ልታደርጉ ያሰባችሁ ያላችሁ በሙሉ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ።